አንዳንድ እህቶች በቤት ውስጥ እንኳን ባሻ ማያስተርፉ ናቸው ኬክ ቤት ኬክ የሚያስተርፉት። አንተ በቃ አትበላም ባቢታይቷ ተላል አምባሻ ታስተርፍ ይቀልዳል እንዴ? እውነቴን እኮ ማለት ገብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠባባ እንዴ ወንድሜ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። የለም ጓደኝነቱስ ቢሆንስ በደም ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። የተደበቀ ግን ስትፈልግ ነው የምትኖረው። እድሜህም ብሎ ከየት ነው የተዳራ ጋሪ እዛ አጠገብ ነው እዛ አካባቢ ነው አይታርጋ እንዴ እንደዚህ በል በቃ አይት እንደዚህ አይት እጮኛሞች አብረው ዋና ቢዋኙ አንተ እንደምትለው የመዝናኛ ቦታዎች ላይ አብረው መሄዳቸው ምንድነው ችግሩ? አማረህ እንደሱ ልትዋኝ እሺ ወንድም ፊሽ አማረህ ምን ችግር አለው ካልከኝ ፈተና አለው። እግዚአብሔር ያሳየህ። ጡቶቿ ብቻ ተይዘው ፒኪኒዋን ልጥፋ እምብርቷን ልታየው እኮ ነው። ነገ ምን ታያለህ? ቤት ገብተህ ቁም ነገር ነው ምን ታያለህ? ሁሉም ነገር በቃ ተገላለጠ። ሁሉንም አየኸው። ውሃ ነክቶት አንተ ውሃ ተነክተህ ልታሷኛት ደረቷን ነክተው ጡቶቿን ዳሰኸው ተደባብሰን ከዛስ በኋላ ነው ትግል አለ። ለምን እንወሻሻለን? ትግል አለ። አይምሮህ ሰውነህ እንዴ እሳትን ይዘን ጭድ አካባቢ ብናደርሰው ምን ችግር አለው እንደማለት። ከተጋባችሁ በኋላ እዛ ውሃ አካባቢ ተከራዩ ቤት ችግር ነው። እዛው ብቻ አካባቢ ቀረብ የሚል ቦታ ተከራዩን በቀን ዋኙ ችግር የለም። እኔ የምፈልገው ዶክተር እንድትሆን ነው ይለዋል። መካኒኩን ልጅ ውስውስ አድርገውት እየድባቤ ዶክተር አደረጉት። ከዛስ ቀኝ እግር ቆርጣለሁ ብሎ ግራ ቆርጦ ወይኔ በጣም ይቅርታም ሶሪ ለእግር ቆርጦ እኛ ቆምዶች ነን ታያለ እጁ እግሩ ምናምን ያስታውቃል። መካኒክ ነው ለሞተር የሚሆን እጅ ነው ያለው። እርጉዝ ስትመጣ ማን እግርሽን የትማንሽ ብሎች ነው ይላል አፕሮቹ ራሱ። ይሄ ለመኪና ሞተር ማውረድ የሚሆን ሰውዬ ሐኪም ቤት ከተት ነው። በጣም እኮ የተመታነን እኮ አጨብጭብልኝ ጌታ ይባርካል። ተበልተናል። እስቲ ሂዱ ፐብሊክ ላይ ሰርቪስ የሚሰጡ ሰዎች፣ ህዝብ የሚያገለግሉ ሰዎች ምን አይነት ሰዎች ናቸው? ድብርታም ፊት፣ ድብር ያለው ፊት፣ ሰውዬ ድብር የሚያስጠላ ፊት ይዞ ማህበረሰብ ላይ ያገለግሉ ቁጭ ያሉ። አሁን ይሄ የሚሆነው ለህዝብ ሽንት ቤት ነው የሚሆነው። ማህበረሰብ ለማገልገል ቅሬታ እንዳይፈጠር ህዝብን ለማገልገል ፈገግታ የተሞላ ሰዎችን ለማስተናገድ የሚችል ልበ ሰፊ አይደለም እንዴ? ሰዎችን ትሪት የሚያደርግ ሲናገር የንግግር ስነ ምግባር ያለው ነው መሆን ያለበት። አዋራጅ ነው እኮ ዛሬ በየቢሮ ተሰግስጎ አሁን ጉዳይ ለማስፈጸም። እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ። ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ የምለፈው? እኔ ተዋታስበላን ቁም ነገር እኮ ነው የምልህ። እግዚአብሔር አፍንጫ ስር እየሰራልህ እንደዛው በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ የአባቴ አምላክ ድብ ይዘዝብህ። ሰው አላገባም ብለሃል ድብ የሚቧጨቅ ድብ እንዴ ተው እንጂ አይንሽን ክፈቺ። እኔ ሞደው ረጅም ጠንበል እንዴ ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ የለም። ያው እኔ ሚስቴ እንኮኮ አድርጌሽ አውቃለሁ አላውቅም። እንኮኮ የለም። ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም። እና ያንተ ትዳር የትም አይደለም፣ አፍንጫ ስር ነው። አያሳዝኗችሁ ነው ወጣቶች? አያሳዝኑ? ዝም ብሎ እወድሻለሁ ካላት እውነት ነው የምትለው። ሁለት ያታስብበት። ለምን ካልከኝ ቤት የለም ጠኔ ነው ያለው። እወድሻለሁ የሚል እናት የለ፣ እወድሻለሁ የሚል አባት የለ፣ ጆሮ የሚሰጥ አባት የለ፣ ጆሮ የሚሰጥ እናት የለ። አቴንሽን አትሰጥ። እዚህ ተጋድመሽ ነው የምትለው ጫቃ ሴትዮ ቤት ያለችው።
በቃ ተመርቀ እንደሰው ስራ ተያዝና ይላል። ዝም ብሎ ስራ ተፈትፍቶ መሬት ላይ ተቀመጠ ይመስል የተማረ ሁሉ ስራ መያዝ ያለበት ይመስል እንደዚህ ያለ እንዴ? ተመረቀ ማለት በማግስቱ ስራ እንዴት ነው ስራ ጀመርሽ ይላል። ልክ ስራ ያዘጋጀ ሰው ይመስል ያሞታል እንዴ? እርሱ እንዴ ጤና የለውም እንዴት ነው? ከካናዳ ነው እንዴ መጡት? እዚህ ቂርቆስ እየኖሩ እንዲህ ይላሉ እንዴ? አያፍሩም እንዴ? አይባልም።